የሆሳዕና በዓል ማለት የኢየሩሳሌም ህዝቦች ጌታችን መድኃኒታችንን አድነን ያሉ የተማጸኑበት ቀን ነው። አሁን ደግሞ ያለነው 49 ቅዱስ ጊዮርጊስ ነው። ሰላም እንዴት ናችሁ? የሄርሶላን ዩቲዩብ ተከታታዮች፣ እኔ በጣም ደህና ነኝ። ሳምንቱ እንዴት ነበር? ሳምንቱ ለኛ በጣም ጥሩ ነበረ። ዛሬ ደግሞ ሆሳዕና በዓልን ከእናንተ ጋር ልናከብር ቆይታ ልናደርግ መተናል። እናንተም እስቲ አብራችሁን ቆይታ አድርጉ። አብራችሁን ወደ ቤተ ክርስቲያን ሄደን አብረን የሆሳዕና በዓልን ድምቅ አድርገን እናክብር። ስለዚህ አሁን ወደ ቤተ ክርስቲያኑ ለመሄድ ጉዞ ጀምረናል። ቤተ ክርስቲያኑ ጫፍ ጋር ልንደርስ ነው። ባለፈው ዕለት አሞኝ ነበረ እና ደግሞ ሁላችሁም አይታችሁት እግዚአብሔር ይማረሽ እኔን አይዞሽ ያሉኝ ያላችሁኝ ነበረ። ስለ መልካም ምኞታችሁ በጣም አመሰግናለሁ። አሁን ተሽሎኝ ይኸው ሆሳዕና በዓልን ለማክበር እየሄድን ነው ያለነው። ስለዚህ እናንተም ተመልከቱን በደንብ አብራችሁን ደግሞ ሆሳዕናን ድምቅ ባለ ሁኔታ አክብሩልን። ተከታተሉን፣ የትም እንዳትሄዱ። አንቺ ቤተልሔም የዳዊት ከተማ ለሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ ሆሳዕና በአርያም እያሉ ዘመሩ። ሶል ሄሪዬ የቱን ዘንባባ ነው የምትፈልጊው? ይሄኛው ትንሽ አላነሰ ፊዚካሊ ትንሽ ፍሬው ካፈር አላነሰ። ትልቅ እኮ ነው በጣም አንቺ ትልቅ ነው ይበቃሻል። ቁመቴ ራሱ አዎ። እስቲ ደግሞ ሌላ አንድ ደግሞ በጣም ትልቅ አይ አረ ያፈነከለ በቃ ይላከለ አረ አሁን አጣረብኝ ነገር አጠረብሽ። ይሄን የሚያክል ረጅም ይሁን ረዘም ይላል። ረጅም ይሄን የሚያክል ማለት ነው። እንኳን አደረሳችሁ። እንኳን አብራ አደረሰ። ጣፋጮች እንዴት አደራችሁ? እግዚአብሔር ይመስገን። አልቆረቡም አይደል? አልቆረቡም። እሰይ ተመስገን። አሜን። ያሳድግልሽ። አሜን። እግዚአብሔር ይጠብቅልሽ። አሜን። አሁን ምንድን ነው የምናደርገው? ገዝተን ግቢ አስገብተን ቤተክርስቲያን አስባርከን አይደል ነው የምንጠቀመው። እንደ ሄራን አይነቱ እሺ፣ እንደዚህ ልጥፍ ያለው ንገሪዋ። እንደ ሄራን አይነት ነው የፈለኩት። ቲጂ እና እንደ ሄራን አይነት አምጣላት። እሺ። አዎ፣ ይሄ ቆንጆ ነው አይደል? አሪፍ ነው። እኩል ናቸው። ማርያም እናመሰግናለን። የሆሳዕና በዓል ማለት የኢየሩሳሌም ህዝቦች ጌታችን መድኃኒታችንን አድነን ያሉ የተማጸኑበት ቀን ነው። ሆሳዕና የምናከብርበት ምክንያት ለምሳሌ እኛም እንደ ኢየሩሳሌም ህዝቦች የምንለምንበት ቀን ነው ብዬ አስባለሁ። በዛ ሰዓት ምን እያደረጉ ነው ይዘምሩ የነበረው? ዘንባባ እየበተኑ ዘንባባ እያነጠፉለት። እሺ አይደለ? ዘንባባ እያነጠፉለት። ከዚህ በፊት ሆሳዕናን አክብሬ የማውቀው ገብርኤል፣ እግዚአብሔርና ሚካኤል ነው። አሁን ደግሞ ያለነው 49 ቅዱስ ጊዮርጊስ ነው። አሁን ደግሞ እዚህ የመጣ ነው ሆሳዕና በዓልን ለማክበር ብቻ ሳይሆን ለማገልገልም። በዚህ አጋጣሚ ለመላው ዓለም ላይ ላላችሁ ክርስትና ተከታዮች እንኳን አደረሳችሁ። በዓለም ላይ ላላችሁ የመላው ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር ይመስገን። ደህና ይመስገን። እንዴት ነው? ሰላም ቤተልሔም የዳዊት ከተማ ለሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ
ሆሳዕና በአርያም እያሉ ዘመሩ ሕፃናት። ዝምታ ሰው አድርጎኝ ሙቱ በደሙ ኑሮዬን ባርኮት ህመሙ አንቺ ቤተልሔም የዳዊት ከተማ ለሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ በሆሳዕና። አባታችን እንኳን ለሆሳዕና በዓል በሰላም አደረሱት። እንኳን አብሮ አደረሰን። ራኔ ዛሬ የሆሳዕና ክብረ በዓል ነው። እናም ደግሞ ሁለት ጥያቄዎችን አዘጋጅቻለሁ። መጀመሪያውን ጥያቄ ልጠይቆት። በዓሉ ለምንድን ነው የምናከብረው? ለምንስ ዘንባባ እንይዛለን? ልጆቻችን እንግዲህ ተባረኩ። ጥያቄውን ከመመለስ በፊት ያለንበትን ቦታ ልናገር ነው። ወደ ጥያቄው እንዴት ያለንበት ደብር አያት 49 ቅዱስ ጊዮርጊስ እና ቅዱስ ኪዳነ ቤተክርስቲያን ነው ያለነው። ጥያቄሽ ግሩም ነው። ዛሬ ሆሳዕና ማለት መድኃኒት ማለት ነው። ዘንባባውን ዛሬ የምናከብረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ቤተ መቅደስ የገባበትን ሲገባ ሆሳዕና በአርያም እያሉ ሕፃናት አመስግነውታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ቤተ መቅደስ የገባበትን ቀን ስናከብር ሆሳዕናን እናስባለን። ሆሳዕና ማለት ደግሞ መድኃኒት ማለት ነው። በዛው እግረ መንገዱን ዘንባባ ደግሞ የምንይዘው ጌታችን ወደ ቤተ መቅደሱ ሲገባ በአህያ ውርንጭላ ላይ ተቀምጦ ሕፃናት፣ ትልልቅ ሰዎች እግዚአብሔር የመረጣቸው ሕፃናቱ ሆሳዕና በአርያም እያሉ በእናታቸው ጀርባ ሲያመሰግኑ፣ ሌሎች ደግሞ እንደዚህ አይነቱን የዘንባባ ዝንጣፊ ይዘው እርጥብ ነገር ይዘው ክርስቶስን በቤተ መቅደስ ስለተቀበሉት ሆሳዕና ብለው ስላመሰገኑበት ይሄ ማመስገኛ ነው። በእስራኤላውያን ባህል ማመስገኛ ነው። እንደዚህ አይነት እርጥብ ነገር ይዞ የድል ምልክት ነው። በነገራችን የድል ምልክት ጭምር ነው። ድል በተደረገ ሰዓት በእስራኤል ባህል ሰላም መጣ፣ ፍቅር መጣ ሲባል እንደዚህ አይነቱ እርጥብ ነገር ይዘው ያመሰግኑ ነበርና በዛ ልማድ ጌታችን መድኃኒታችን ወደ ቤተ መቅደስ ሲገባ እንደዚህ አይነቱን ዘንባባ ይዘው ተቀብለውታልና በዛ ዘንባባ ይዘን እኛም ዛሬ ክርስቶስን የክርስቶስ ልጆች መሆናችንን ለማስመስከር ከነሱ ጋራ ምስጋናችን ሊተባበር አንድ እንድንሆን ልክ በሆሳዕና ሰዓት እንዳመሰግኑት እኛም ዘንባባ ይዘን ዛሬ እናመሰግናለን ማለት ነው። በጣም ደስ የሚል ነገር ነው። እናመሰግናለን አባ ሶሊስቲ በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። አንቺ ቤተልሔም የዳዊት ከተማ ለሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ በሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። ሰላም ዛሬ ነው ኢየሩሳሌም ወዳጅ መጥቷልና አምላክ ዘላለም አምላክ ዘላለም። አሁን መጪው ሳምንት ሰሞነ ሕማማት ነው። እንግዲህ በሕማማት ጊዜ የማይፈቀዱ ነገሮች እንግዲህ ለጠየቅሽን ጥያቄ ከልብ አመሰግናለሁ። ሰው እደጉ ያሳድጋችሁ። በጣም ጥሩ ጥያቄ ነው እየጠየቃችሁ ያላችሁትና በዚህ ሰሞነ ሕማማት ማለት የሕማም ሰሞን ማለት ነው። በሕማም ሰሞን ደግሞ የምናስበው ክርስቶስ መገረፉን፣ መከራ መቀበሉን። ስለዚህ በዚህ መከራ በሚቀበልበት ሰዓት እኛ ያንን እያሰብን ምን እናስባለን? በውስጣችን ተንኮል ሊኖር አይገባም። እንደ ልባችን ጠግበን መብላት አይገባም። ከሰው ጋር መጣላት፣ በማንኛውም ሰዓት መጣላት አይፈቀድም። የበለጠ ደግሞ በዚህ ሰዓት ደግሞ ከማንኛውም ሰው ጋር ክፉ መነጋገር ማሰብ ያለብን በዚህ ሰዓት ኢየሱስ ክርስቶስ ስለኛ የተቀበለውን መከራ፣ የተገረፈውን ግርፋት፣ የተቸነከረውን ችንክራት፣
ያን ችንካሩን እያሰብን የደማውን የቆሰለውን እያሰብን ልክ ወንድማችን ወይም ደግሞ አንድ የምንወደው ቤተሰብ ከምንወደው ቤተሰብ በላይ ደግሞ ክርስቶስ እንወዳለን ያ ቤተሰባችን እንደተጎዳ እንደሞተብን አስበን የምናለቅስበት ስለሆነ በዚህ ሰዓት በእውነት ከወንድሞቻችንም ጋር ሆነ ከማንም ሰው ጋር ክፉ መነጋገር የሚያስፈልገው ቤተክርስቲያን ሄዱ ቤተክርስቲያን ሄዶ መስገድ ከዛ በተረፈ ደግሞ ወፍጮ የተለያዩ ስጋዊ ነገሮች አይደረጉም በነገራችን ወፍጮ ቤትም በዚህ ሰዓት አባቶቻችን አያስፈጩም ሰሞነ ሕማማት ካለፈ በኋላ ነው መጀመሪያ ከትናንት ወዲያ ይፈጫል ዛሬ ምንም አይነት ስራ መንፈሳዊ ስራ ነው የሚሰራው እንደዚህ ስጋዊ ነገሮች አላስፈላጊ ነገሮች ያው ለእናንተ ደግሞ ለትልልቆቹ ምን እንነግራችኋለን ለእናንተ ምን እንነግራችኋለን ለእናንተ ግን ከወንድሞቻችሁ ጋር ከእህቶቻችሁ ጋር ካለው ሰው ጋር በሰላም በፍቅር የምናገለግልበት እግዚአብሔርን በልመና በለቅሶ የምንማጸንበት ሰዓት ስለሆነ ስለዚህ የምንከለከላቸው ነገሮች ከተንኮል ከክፋት ካላስፈላጊ ነገር እግዚአብሔርን ከሚያስቀይሙ ነገሮች የምንሰራቸው ስራዎች ደግሞ ለቅሶ እግዚአብሔርን ማሰብ ሕማማቱን ማሰብ እነዚህን የመሳሰሉ ናቸውና ወልያ መሰግናለሁ ይሄን ይመስላል በሰማያት ላይ ከፍ ከፍ ክብርህን በምድር ይነገራል ዘመን እንዲዋጅበት ምስጋና መድኃኔዓለም ስመ ገናና መድኃኔዓለም በሰሙነ ሕማማት ላይ ወጣቶች ይሰግዳሉ ግን ህፃናቶች ይሰግዳሉ ሲሰግዱስ እንዴት ይያሉ ነው የሚሰግዱት ግሩም ነው ጥሩ ጥያቄ ነው ጥሩ ጥያቄ ነው የጠየቅሽው በሰሙነ ሕማማት እንዲህ ይላል እንደውም ግብረ ሕማማትን ሳይሰማ መዋል የለበትም አንድ ሰው ነው የሚለው ቢያንስ የአንድ ቀን መንገድም ቢሆን ሄዶ ግብረ ሕማማት ማለት ይሄ በክርስቶስ በዚህ በአምስቱ ቀናት የሚነበብ የጸሎት መጽሐፍ አለ በጣም ትልቅ መጽሐፍ ነው እሱ ሲነበብ ማንም ሰው ትንሽ የለም ትልቅ የለም መስማት አለበት ለምን ያን ሲሰማ ምን ያስባል የክርስቶስን መከራውን ያስባል ማለት በዚህ ሰዓት ትንሽ የለም ትልቅ የለም ክርስቶስ የሚሞት እኮ ለሁሉም ነው የሞተው ለትንሽ ለትልቅ አይደለም ሁላችንም እንደያቅማችን ህፃናቱም እንደያቅማቸው እንደውም መንፈሳዊ ነገር ይለምዳሉ በደንብ ይጠነክራሉ እግዚአብሔር እንዲያሳድጋቸው እንደውም መጸለይ መለመን አለባቸው ስለዚህ ህፃናትም አብረው ከእናቶቻቸው ከአባቶቻቸው ጋር አብረው ይሰግዳሉ ሲሰግዱ ደግሞ ኪራላሶ እቤታቸው ከሆነ ኪራላሶ እያሉ ይሰግዳሉ እዚህ ደግሞ ሲሆን ራሱ ስርዓት አለው የሰዓት ስላለው በሰዓቱ ሊቃውንቱ እየመሩ ሀሌታ እየመሩ ወንጌል እየተነበበ ሌሎች ስርዓቶች አሉና እነዛ ስርዓቶች ሲደርሱ ኪራላሶ እያሉ ሌሎችም የሚባሉ አብለው ሲሰገድ የሚባሉ ቃል እግዚአብሔሮች ስላሉ እነሱ እየተባሉ ለአምላክ ይደሉ ለስሉስ ይደሉ ለማህያው ይደሉ ለአምላካችን ለማትሞተው አምላካችን ለዘላለም አምላካችን ለሶስት አንድ ለምትሆን አምላካችን እያን የሚሰገዳል እዚህ ማለት ያ በቤተ ክርስቲያን ሲሆን ስርዓቱን ጠብቆ ሰዓቱን ጠብቆ ይሰገዳል በ3 ሰዓት በ6 ሰዓት በ9 ሰዓት እስከ 11 ሰዓት ድረስ አለው ያ ስርዓቱ ማለት እቤት ሲኮን ደግሞ እዛ ሌላ ምን ስለሌለ ኪራላሶ እየተባለ ለምን ኪራላሶ አቤቱ ይቅር በለን አቤቱ ማረን እየተባለ ቤት ውስጥ ደግሞ ይታሰባል ማለት ነው ዳጊ እኔ ያሰለም ቀራዛው ቀና ሳትይ ዳጊ ያሳድጊ ሶል ጎበት ዳጊ እደጉልኝ ትልቅ ሰው ያርጋችሁ ተሳላሚ ደግ ባር እግዚአብሔር ባርካችሁ ያሳድጋችሁ ክፋይንካችሁ ልጆች ጎሽ ኖሮ አትጥፉሽ እንወዳችኋለን የሆሳዕና በዓል አከባበራችን ይህንን ይመስል ነበረ እናንተም በየቤታችሁ መልካም የሆሳዕና በዓል ይሁንላችሁ እያልኩኝ የዛሬውን የሄርሶላን ቲዩብ ቪዲዮአችንን በዚህ እናጠናቅቃለን እንደተለመደው ላይክ ሼር ሰብስክራይብ ለምትወዷቸው ለጓደኞቻችሁ ሆሳዕና በዓልን እዚህ መተው ያላከበሩት እንደኛ አከባበራችን ማወቅ የሚፈልጉ ሰዎች ካሉ ለነሱ ለወዳጅ ዘመዶቻችሁ ለቤተሰብ ጓደኞቻችሁ ሼር ማድረግ ትችላላችሁ እንዲሁም ደግሞ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ወዳችኋለሁ እንግዲህ ካሁን በኋላ ሄርሶላን ዩቲዩብ ላይ የምንገናኘው ከፋሲካ በኋላ ነው እስከ ፋሲካ ድረስ መልካም ፋሲካ ይሁንላችሁ በጣም እንወዳችኋለን የሆሳዕና በዓል አከባበራችን ይሄንን ይመስል ነበር ቀጣዩ ደግሞ ሰሙነ ሕማማት ነው በሰሙነ ሕማማት ልታዳምጡት የሚገባ
በጣም ቆንጆ በበገና የተዘጋጀ ጡመ ዜማ በሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ቻናል ላይ አስቀምጠንላችኋል። ሁላችሁም እየገባችሁ እሱን እያዳመጣችሁ እስከ ትንሳኤው በዓል ድረስ እንድትቆዩ ጋብዘናችኋል። እናመሰግናለን። ታደለ መዝሙር ነው። እሱን ከእንደገና ለቀናል። በጣም ደስ በሚል ሁኔታ እናንተም ደግሞ ተመልከቱት። መልካም ህማም ይሁንላችሁ። ሁላችንም ከቆሸሽንበት ኃጢአት የምንታጠብበት ከነጻንበት በጣም ንጹህ የምንሆንበት ጊዜ ይሆንልን። መልካም ህማማት። ወስብሐት ለእግዚአብሔር። ሰላም ሁኑ።